የቻትጂፒቲ ፕላትፎርም ላይ ያገኘው የሕክምና ምክር ከሞት አፋፍ አድርሶኛል ያለው ግለሰብ በታዋቂው የቻትቦት ቴክኖሎጂ ፈጣሪ ኦፕንኤአይንና በድርጅቱ መስራች ሳም አልትማን ላይ ክስ መስርቷል። በፍሎሪዳ የሚኖረው የ55 ዓመቱ የሃይማኖት መሪ ስኮት ዊንተርስ ባቀረበው ክስ ለሕይወት አስጊ በሆነ የሳምባ ትሮምቦሲስ ወይም የደም መርጋት የጤና ችግር ውስጥ በገባበት ሰዓት ቻትጂፒቲ ወደ ሕክምና ቦታ እንዳይሄድ ወይም እርዳታ እንዳይፈልግ በመምከሩ ለከፍተኛ የጤና አደጋ መዳረጉን ተናግሯል። ፕላትፎርሙ ታማሚው ቀደም ሲል ከቻትጂፒቲ ጋር ያደረጋቸውን ሃይማኖታዊ ውይይቶች በመጠቀም የሕክምና ሳይንስን ከሃይማኖታዊ አስተምሮ ጋር በመቀላቀል ለታማሚው የተሳሳተ መረጃ መስጠቱን የዊንተርስ ጠበቆች ገልጸዋል። ዊንተርስ የገጠመውን ተደጋጋሚ የመደንዘዝ ስሜትና የደም ግፊት መዋዠቅ ለቻትጂፒቲ ቢያማክርም ያገኘው ምላሽ ግን ለዚህ የጤና ችግር በአንድ ወንበር ላይ ተወስኖ እንዲቆይና ቤተሰቦችም ወደ ሆስፒታል ሊወስዱት ያደረጉትን ሙከራ ችላ እንዲል አድርጎታል። በዚህም የተነሳ በሁለቱም ሳምባዎች ውስጥ በተፈጠረው የደም መርጋት ሳምባው በመዘጋቱ ለሞት መቃረቡንና ሐኪሞች ይህ የጤና ክስተት የእንቅስቃሴ ጉድለት ያመጣው መሆኑን መግለጻቸው የክስ መዝገቡ ከያዛቸው ዝርዝር ጉዳዮች ውስጥ የሚመደቡ ናቸው። ይህንን ተከትሎም የኦፕንኤአይ ቃል አቀባይ ለሲቢኤስ የዜና ምንጭ በሰጡት አስተያየት ቻትጂፒቲ ሐኪም አይደለም፣ እንዲሁም ለሕክምና እርዳታ፣ ለምርመራ ወይም የሜዲካል ትሪትመንትን ወክሎ ሊያገለግል አይገባም ሲሉ ተናግረዋል። በተጨማሪም ሰዎች የጤና መረጃዎችን ኦንላይን ላይ መፈለጋቸው የተለመደ መሆኑን ጠቅሰው ኤአይ ግልጽ መልሶችን እንዲያገኙ፣ ጥያቄዎቻቸውን እንዲያደራጁና ከሕክምና ባለሙያዎች ጋር ለሚኖራቸው ውይይት እንዲዘጋጁ ለማድረግ የሚያስችል ብቻ ነው ብለዋል። ቃል አቀባዩ ይህንን ይበሉ እንጂ ክሱ ዊንተርስ ለደረሰበት ጉዳት የገንዘብ ካሳ የጠየቀ ሲሆን ፍርድ ቤቱም ሌሎች ተጠቃሚዎች ከዚህ አይነት አደጋ ቀድሞ ለመከላከል ምክንያታዊ የደህንነት ጥበቃ ማዕቀፎች እንዲተገበሩ ትዕዛዝ አስተላልፏል። በመጨረሻም የቻትጂፒቲ ተጠቃሚዎች ፕላትፎርሙን እንደ ብቸኛ የትክክለኛ መረጃ ምንጭ አድርገው ሊወስዱት እንደማይገባ፣ በተለይም እንደ ሕክምና ሕግና ሌሎችም ወሳኝ ውሳኔዎች ላይ ጥንቃቄ ማድረግ እንደሚያስፈልግ ተጠቁሟል።